Вперед, руки подняли. Территория металлургического комбината «Азовсталь» в Мариуполе. Идете героев и дезертиров. 240-миллиметровый миномет. Накануне Дня Победы Сегодня мы видим, как ክቡራንና ክቡራት የማያሌ መረጃ ቻናል ቤተሰቦች ሰላም ለእናንተ ይሁን። ጤና ይስጥልን። በዓለም አቀፍ ጉዳዮች ላይ ትኩረቷን ያደረገችው ቻናላችን የዛሬ ግንቦት 14 መሰናዷን ይዛ ተመልሳለች። መልካም ቆይታ ይሁንላችሁ። በቅድሚያም በቅርቡ ከምዕራባውያን ሀገራት ጋር በተፈጠረ የኃይል ክፍያ ውዝግብ ሩሲያ ወደ ጎረቤት ፊንላንድ የሚላከውን የጋዝ መስመር መዝጋቷን ጋዝፕሮም አሳውቋል። ጋዝፕሮም ፊንላንድ ለሩሲያ የጋዝ አቅርቦት ሩብል ለመክፈል እምቢተኛ በመሆኗ ከፖላንድና ከቡልጋሪያ በመቀጠል ሶስተኛው የጋዝ መስመር የተቆረጠባት ሀገር ሆናለች ብሏል። ይህ በጋዝፕሮም የተወሰደው እርምጃ ፊንላንድ ወደ ኔቶ ወታደራዊ ጥምረት ለመቀላቀል ማመልከቻ ባቀረበችበት ወቅት መሆኑ ደግሞ ነገሩን ይበልጥ ውስብስብ እንዲሆን አድርጎታል ተብሏል። ፊንላንድ ከሩሲያ ጋር 1300 ኪሎ ሜትር ወይም 810 ማይል ድንበር የምትጋራ ሰሜናዊ አውሮፓዊት ሀገር ናት። You're okay. Actual tornado. Hey, video. I am, but we're about to get ran over by it. Dark. ቶርኔዶ የተባለው አውሎ ነፋስ በተለያዩ የምዕራብ ጀርመን አካባቢዎች ከፍተኛ ውድመት ማድረሱን ከስፍራ የወጡ ዘገባዎች የጠቆሙ ሲሆን በተመሳሳይ ዜና በአሜሪካ ሚቺጋን የጌሎርድ ከተማም ዝናብ በቀላቀለ ከባድ የአውሎ ነፋስ መከራን ስትቀበል ውላለች። Holy shit! ከፍተኛ ጉዳት ባስከተለው በዚህ የተፈጥሮ ቁጣ የከተማዋ የመሰረተ ልማት አውታሮች ከፍተኛ ውድመት የደረሰባቸው ሲሆን እስካሁን የአንድ ሰው ሞትና ከ40 በላይ ቁስለኞች በነፍስ አድን ሰራተኞች ተመዝግበዋል። የኔቶ አባል ለመሆን ወስነው ቱርክ እንቅፋት የሆነችባቸው ስዊድንና ፊንላንድ ባለፉት ጥቂት ቀናቶች የቱርክን በር ለማስከፈት ያልረገጡት ደጅ የለም። ታዲያ ዛሬ አንካራ በአሸባሪ ድርጅቶች ላይ ያላትን ስጋት በተመለከተ ተጨባጭ እርምጃዎችን ከአገራቱ ትጠብቃለች በማለት የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶጋን ትላንት ከፊንላንዱ ፕሬዝዳንት ሳውሊ ኒኒስቶ ጋር በስልክ ባደረጉት ውይይት እንቅጩን ነግረዋቸዋል። በተመሳሳይም ለስዊድኑ ጠቅላይ ሚኒስትር ማግዳሌና አንደርሰን ተመሳሳይ መልስ መስጠታቸውን ብዙዎቹ የዜና ምንጮች ዘግበው ውለዋል። ነገር ግን ኤርዶጋን ያስቀምጧቸውን ቅድመ ሁኔታዎች በተመለከተ እስካሁን በዝርዝር የተገለጸ ነገር የለም። As NATO allies, we will commit to Turkey's security just as Turkey will commit to our security. Thank you all very much, and President Yoon, thank you for everything you've done so far. Appreciate it. ፕሬዚዳንት ባይደን ዲፕሎማሲያዊ ንግግራቸውን ለማድረግ ከ11 ቀናት በፊት ወደ ስልጣን ከመጡት አዲሱ የደቡብ ኮሪያው አቻቸው ዩን ሱክ የኦል ጋር ለመጀመሪያ ጊዜ በተገናኙበት መድረክ አሜሪካና ደቡብ ኮሪያ ከሰሜን የሚመጣ ያሉትን ስጋት ለመከላከል ወታደራዊ ልምምዶችን ለማስፋት አዲስ ስምምነት መስማማታቸውንና ሁለቱም መሪዎች ከፒዮንግያንግ ጋር ለሚኖረው ሰላማዊ የዲፕሎማሲ ግንኙነቶች በሮቻቸው ክፍት መሆናቸውን አጥብቀው ተናግረዋል። በሌላ በኩል ፕሬዝዳንት ባይደን ከሰሞኑ ሰሜን ኮሪያን እንደ አዲስ ለተጋረጠባት የኮቪድ ወረርሽኝ ስጋት ለመከላከያ ክትባት ልንለግሳችሁ ዝግጁ ነን ቢሉም የሰሜን ኮሪያው ኪም ምላሽ ከመስጠት ተቆጥበዋል። While we
begin this Sunday with a surprise visit from the Prime Minister, Justin Trudeau, right now in Kyiv to meet with the Ukrainian President Volodymyr Zelensky and to reopen Canada's embassy in that country. በዚሁ ወደ ሩሲያ ዜና ስናልፍ ሩሲያ የጠቅላይ ሚኒስትር ጀስቲን ትሩዶ ባለቤትን ጨምሮ 26 የካናዳ ዜጎች ወደ አገሯ እንዳይገቡ ልትከለክል መሆኑን ታስ የዜና ወኪል የሩሲያ የውጭ ጉዳይ ሚኒስትር መስሪያ ቤትን ጠቅሶ ዘግቧል። Не делайте героев из дезертиров и бойцов, которые добровольно сдались в плен. Они выбрали путь позора, и ни в коем случае этих людей героизировать не стоит. በአዞቭ ስታል የብረት ማምረቻ መሽገው ከነበሩትና የአዞቭ ናዚዎች ከሚሏቸው ኃይሎች የተደመሰሱት ተደምስሰው እስከዛሬ እጅ ከሰጡት በተጨማሪ ትላንትና የመጨረሻዎቹ 2400 ገደማ የሚሆኑት ኃይሎች መማረካቸውንና የኢንዱስትሪ ዞኑን ሙሉ በሙሉ ነፃ ማውጣታቸውን በተመለከተ የሩሲያ የመከላከያ ሚኒስቴር መግለጫ አውጥቷል። በዚህ በትላንትናው ልዩ ኦፕሬሽን በፋብሪካው ቅጥር ሆነው በቪዲዮ መልእክት ሲያስተላልፉ ከነበሩት የናዚዎቹ የጦር ኃላፊዎች መካከል የዩክሬን የባህር ኃይል አዛዥ ሰርጌይ ቮሎንስኪ ወይም ቮሊን ከተቀሩት ታጣቂዎቹ ጋር በመሆኑ ከአዞቭ ስታል የብረት ኢንዱስትሪ በግልጽ በመውጣት እጁን የሰጠ ሲሆን እስካሁን ስለ ፕሮፔንኮ የወጣ መረጃ አልተገኘም ተብሏል። Накануне Дня Победы украинские власти предприняли авантюрную попытку захвата острова беспилотных летательных аппаратов и 3 катера. Подчеркну, что любые провокации впредь будут жестко пресекаться. Территория металлургического комбината «Азовсталь» в Мариуполе, на которой с 21 апреля сего года. Также у пленных находили наркотические вещества. Сначала они, конечно, не признавались, что это были наркотические вещества. Говорили там таблеточки от головы и тому подобное. Ну, медики сразу посмотрели, сказали, наркотические вещества они принимали. Под этими наркотическими веществами они сутками могли не спать, не есть. Никакой усталости у них не было. В случае каких-либо ранений они даже этого не чувствовали, дальше продолжали там. ለሰዓቱ አዘጋጅተነው የነበረው መሰናዶ ይሄን ይመስል ነበር። ለቻናላችን እንግዳ የሆናችሁ ካላችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰባችን እንድትሆኑ ግብዣችን ነው። ከኛ ጋር ስለነበራችሁ የአብሮነት ቆይታ ከልብ እናመሰግናለን።